ያው አልহামዱሊላህ አሁን ይሄ ለውጥ እኔ በዚህ ከቀጠለልኝ ይሄ ምን እፈልጋለሁ እኔ አልহামዱሊላህ ያለውን መሰክራለሁ። ማሻአላህ ንግግሩ እንዴት ደስ ይላል። ስምህን ማን ልበል? ሐሰን። እወድሃለሁ ሐሰን። እድሜና ጤና ይስጦት። ሌላ ምንም ለው ነገር የለም። ያው እግዚአብሔር ሲፈጥረን በሽታም እንደፈጠረ መድኃኒትን ፈጥሯል። ስለዚህ እርሶ ደግሞ ያው የእርሶ አቅም ሳይሆን የፈጣሪ አቅም ነው። ይሄን ፈጣሪ የሰጠዎትን አቅም ይጨምርልዎት፣ እድሜና በረከት ይስጦት፣ ቤተሰቡ እግዚአብሔር ይጠብቅልዎት። In the name of Jesus ልቀቀው ይሄንን ሰው። ምን እያረከው ነው? ምን እያረከው ነው አልኩ? ምንድን ነው አልኩ? ድግምት። ምን እያረከው ነው? አይምሮን ይዤዋለሁ። ሌላስ? ሰርቶ እንዳይበላ አድርጌዋለሁ። ታስሮ እንዲቀመጥ አድርጌዋለሁ። ይኸው 4 ዓመት ስራ አስፈትቼዋለሁ። ማን አንተ እሱን ያሰርከው? መተት ከቤት ሰው የተሰራ መተት። እጁን ምንድን ነው እያረከ ያለው? መላ ሰውነቱን አስሬ ይዤአለሁ። ከዚህ በኋላ ምን ልታረገው ነው? ገለዋለሁ። ዘመኑን ለቀህ፣ ቤተሰቦቹን ለቀህ፣ እድሜውን ለቀህ ሂድ ሂድ። በኢየሱስ ኃይል ሰበብ ሲወርቅ እኮ ነው የተነሳው። ለካ ኮፍያው ሲወርቅ ነው የወለቀውና። ሙስሊም ነህ? አዎ እኔ ሙስሊም ነኝ። እሺ። አንድ ወንድ መጥቶ ሲመሰክርልኝ እኔ እንደዚህ ታምቤ ለቦ ደርሼ ነበረ። እዛ አዩ ጩፋ የሚባል ጸሎት የሚያረግ ሰው አለ። ከፈለክ በራስ ጊዜ ከቀየርክ እንጂ ያለውን ሁኔታ ይነግርህና ከተቀበል ተቀበል፣ ካልተቀበልክ አያስገድድህም። ስለዚህ እሱ ጋር ሂድ ሲለኝ አሞኝ አንድ ጓደኛ ሊጠይቀኝ ሲመጣ ይሄ ግን ልጁ ያው ጴንጤ ነው ይሄ የነገረኝ ማለት ነው። እኔ መሞሻዬ ደርሶ እዛ ሄጄ ነው የዳንኩት። እና እዛ ሃይማኖትህ አያስቀይርህም፣ ቀጥታ እዛ ጋር ሂድ ጸሎት ያረግልሃል አለኝ። በዛ የመጣ ይው ብቻ የተነስቼ ባለፈ መጥቻለሁ። 15 ቀን መጥቻለሁ። እርሷ አልነበሩም፣ ሌላ ሰው ነበር የሚመራ የነበረው። አሁን ሁለተኛ ተመልሼ መምጣቴ ነው። ከየት ነው ያልከኝ የመጣው? ጉመር ነኝ። ጉመር ከጉራጌ ሀገር ነው። እኛ ስራችን ሃይማኖት ማስቀየር ሳይሆን ስለ ኢየሱስ አዳኝነት መናገር ነው። ስትነካ ራስህ ትቀየራለህ። ወንጌልን አድርስ ነው የተባልኩት እንጂ እጃቸውን እንዲያርገ ጌታን አስቀብል አልተባልኩ። አድርስ ተብያለሁ፣ አድርሻለሁ። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠ አንድ ስም አለ፣ እሱም ኢየሱስ ክርስቶስ ነው። የቤት ስራዬን ጨርሻለሁ። አለቀ ወይስ አላለቀ? የህመምተኞች ጸሎት ሲደረግ የሆነ ስሜት መሰማት ጀመረ። ያው ግን ሌሊት እንቅልፍ አልተኛም፣ ቁጭ ብዬ ነው ማድረው። ይኸው 4 ዓመቴ ነው። ማታ ቁጭ ብዬ አድራለሁ። ደግሞ ያንቀጠቅጠኛል። እንደውም የመንግስት ስራ ነበረኝ፣ ከስራዬ አስወገደኝ። ስራዬ ትቻለሁ። አሁን መስሪያ ቤቱ ማሰናበተኝ፣ የአገልግሎት ካሳዬም ሳይከፍለኝ ማለት ነው። በዚህ ህመም የመጣ ማለት ነው። ግን እኔ ያው ህመሙም ያው አሁን 4 ዓመቱ ይዘዋል። በ4 ዓመቱ ስራ አልሰራም። እንደውም ልጆቼ እኔ እግዚአብሔር የሰጠኝ ስጦታ አለኝ፣ ልጆች አሉኝ። ሰው ቤት ሰርተው የሰሩበትን ሁሉ ለሆስፒታል የሰሩበትን ሁሉ ለተለያየ መድኃኒት ለአንድም ቀን ሰላም አግኝቼ ለአንድም ቀን እንቅልፍ አግኝቼበት አይደለም። ግን ልጆቼ ሰው ቤት እየሰሩ ተበድረው እንኳን የራሴ ጨርሼ ማለት ነው ተበድረው ያሳክሙኝ ነበር። ይኸው አልহামዱሊላህ አሁን ይሄ ለውጥ እኔ በዚህ ከቀጠለልኝ ይሄ ምን እፈልጋለሁ እኔ አልহামዱሊላህ ያለውን መሰክራለሁ። ማሻአላህ ንግግሩ እንዴት ደስ ይላል። ስምህን ማን ልበል? ሐሰን። እወድሃለሁ ሐሰን። እድሜና ጤና ይስጦት። ሌላ ምንም ለው ነገር የለም። ያው እግዚአብሔር ሲፈጥረን በሽታም እንደፈጠረ መድኃኒትን ፈጥሯል። ስለዚህ እርሶ ደግሞ ያው የእርሶ አቅም ሳይሆን የፈጣሪ አቅም ነው። ይሄን ፈጣሪ የሰጠዎትን አቅም ይጨምርልዎት፣ እድሜና በረከት ይስጦት፣ ቤተሰቡ እግዚአብሔር ይጠብቅልዎት። ይሄ ነው። እግዚአብሔር ይስጥልኝ።